ቄዎች እየተደረጉ ነው። በተለይ በውጪ የሚገኙ የተለያዩ ማህበራት እንደዚሁ ጥሪ ያደረጉ ነው የሚገኙት። ምዕመናን መነሳት አለባቸው። አባቶች የት ነው ያላችሁት? ካልጠበቃችሁን ወይም ወደ ገዳም ግቡና እውነተኞቹ አባቶች ወደፊት ይምጡ የሚል ንቅናቄም ሊጀመር እንደሚችል ነው መረጃዎች የሚያሳዩት። ምናልባት በዚህ ካልሆነ በስተቀር በአባቶቹ አሁን ባሉት አባቶች እቺ ቤተክርስቲያን ከመከራ ወደ መከራ እንጂ መፍትሄ ልታገኝ እንደማትችል ነው እንግዲህ እየተነገረ ያለው። እውነት ነው መሳይ። ሽልማቱ አሁን አጠቃላይ አማራ ክልልም ለክልሉ ምስለኔ አስተዳደር ካባ የሸለሙበት መንገድ ምን እንደሆነም ለአማራ ሕዝብ ምንም እንቆቅልሽ ነው የሆነበት። ምክንያቱም ይህ የክልሉ መስተዳደር ምስለኔ አስተዳደር ፕሬዚዳንት አቶ አረጋ ከበደ በምን አስተዋጽኦአቸው ነው የሃይማኖት ጉባኤው ሽልማት ሊሰጣቸው የሚችለው? ቤተክርስቲያን በአማራ ክልል የተቃጠለ ምዕመናን ሂደው መጸለይ እንኳን በማይችሉበት ደረጃ ጠዋት ኪዳን አድርሰው ወደ ቤታቸው ወደ እርሻቸው ለመሄድ በማይችሉበት ሁኔታ ቤተክርስቲያን በሳት እየነደደች ቀሳውስት በወታደሮቹ እየተገደሉ ቤተክርስቲያን መጸዳጃ የወታደር መጸዳጃና ምሽግና ካምፕ ሆኖ በተቀመጠበት ሰዓት ሽልማት መስጠት እውነት አምላክን ለሚፈራው የአማራ ሕዝብ አምላክን ለሚፈራው የኦሮሞያ ሕዝብ ከፍተኛ ንቀት ነው። ይሄ ንቀት ግን እግዚአብሔር የሳራን እንባ የተመለከተ እግዚአብሔር ከላይ እጁን ጣቱን ይልካል የሚል እምነት ነው ያለኝ። ነገር ግን ሽልማቱ ይሰጣቸው፣ ወርቁ ይሰጣቸው። እነሱ እኮ የሚሸልማቸው አላጡ። ያንዳንዱ ተቋም በየጊዜው አዳነች አበቤ በተሸለመችው ካባና በተሸለመችው የአንገት ሐብል ደረጃ ካየነው ተሸክማ መሄድ የማትችልበት ደረጃ ላይ ደርሷል። ነገር ግን ይሄ ምንድነው የሚባል የአሽከርነት ባህሪ ቤተክርስቲያን እያሳየች እንደሆነና አሁንም ለአዳነች አበቤ የሚሰጡት ሽልማት ቤተክርስቲያኗ ሙሉ በሙሉ ከመንግስት ጉልበት ስር እንደወደቀች የሚያሳይ ስለሆነ ከእንግዲህ በኋላ የቤተክርስቲያን አባት አለን ብለን በቤተክርስቲያን አባቶች ዘንድ ክብር አለ ብለን እግዚአብሔር በእጃቸው አለ ብለን ለመባረክም እስከሚቀፈን ድረስ ነው የሽልማት ከተሰጠ እንግዲህ የምናየው ነገር ሆኖ። ነገር ግን ከተሰጠ የሃይማኖት አባቶች ህዝባችንን ገደልሽልን፣ ምዕመናንን ቤተክርስቲያን በሌለበት በአዲስ አበባ ጫፍና ጫፍ ወሮራችሁ የመሰረቱትን ማህበራዊ ተቋምና የእምነት ተቋምን ባዶ አስቀርተው እድሮችን በትነው ቤተክርስቲያንን ያለ ጸላይ ያለ አስቀዳሽ አስቀርተው ጊዮርጊስ ቤተክርስቲያን ፒያሳ የሚገኘው ጊዮርጊስ ቤተክርስቲያን በተደጋጋሚ ጊዜ ለመመልከት እንደሞከርነው በቅዳሴ ሰዓትም ይሁን ከ11 ሰዓት በኋላ በሚደረገው ስብከት ሰው ተንጠባጥቦ ተቀምጦ ሰው እንደሌለበት ቤተክርስቲያኗ ታሪካዊ ቤተክርስቲያን እንዳልሆነች ሁሉ እንዲሁ ዝም ብሎ ጸጥ ረጭ ብሎ እንዲውል በማድረጋቸው ነው ሽልማት የሚሰጠው። ቤተክርስቲያን ይዞታዋ አጥሯ እየፈረሰ በኮሪደር ልማት አጥሯ እየፈረሰ የሃይማኖት አባት የሚያስተምሩባቸው የወንበር ቦታዎችን እያፈረሱ ቤተክርስቲያንን ስላዳከሙ ነው ሽልማት የሚሰጣቸው። ስለዚህ ይሄ ሽልማት እንዲሁ ዝም ብሎ የቀቢጸ ተስፋ ሽልማት እንደሆነና በተለይ በዋናነት ከቤተክርስቲያን አባቶች ዘንድ ከእንግዲህ በኋላ ምንም የማይጠበቅ መሆኑና እነሱን የተቀመጡበት ወንበር የሐሰት ወንበር እንደሆነና የራሳቸውን ጥቅም ለማስከበር ከእንግዲህ በኋላ የራሳቸውን ወንበር ለማስጠበቅ የራሳቸውን ጥቅም ለማስጠበቅ ምናልባት የቤተክርስቲያን አባቶች ከዚህ በፊት የነበሩት እና አቡነ ጴጥሮስ ፊት ለፊት ሀገራችንን አይደለም አፈሩንም እንኳን መግዛት አትችልም እንኳን ህዝቡን አፈሩም አይገዛልህ እናንተ ብለው መትረየስ ተለቅኖባቸው ህይወታቸውን አሳልፎ የሰጡ አባት በተገኙበት ቤተክርስቲያን በተገኙበት የሃይማኖት ተቋም ላይ እንደዚህ ራሳቸውን ወደው ከምዕመናኑ በላይ ራሳቸውን ወደው የመኪና አገልግሎት እንዳያጡ የቤት አገልግሎታቸው እንዳያጡ ደሞዛቸው እንዳያጡ የሚበሉት የሚጠጡት እንዳያጡ ለራሳቸው ብለው የተሰጣቸውን አስኬማና መስቀል ጥለው እንደ ግለሰብ ራሳቸውን ጥቅም እያስከበሩ እንደሆነና ከእንግዲህ በኋላ ቤተክርስቲያን የቤተክርስቲያን አባቶች የምዕመናኑ አባቶች እንዳልሆኑ ነው ሽልማቱን ከሰጡ አብዛኛው ኢትዮጵያ ዚህን አመለካከት ይዞ እንደሚታገላቸው ነው ምረዳው። አንተ እንዳልከው በውጭ ሀገር የሚገኙ የሃይማኖት አባቶች ምናልባት የኢትዮጵያን ሕዝብ በተለየ በሌላ መንገድ አስተባብረው ይህንን ሲኖዶስ የተባለውን ተቋም ስንትና ስንት ሺህ አባቶች ኢትዮጵያን የሚወጡ ሰሞኑንም በመተማ አካባቢ በቅማንት ኃይሎች የተፈጸመበት ጥቃት ከፍተኛ ድንጋጤ ውስጥ እንደከተተውም ነው አገዛዙን እየሰማን ያለ ነው። መሳይ ይህ ነገር ከመተማ ከአርማጭሆ
ከአዳኛ ገርጫቆ ከቋራና ከላይ አርማጭሆ በአራት ወረዳዎች አካባቢ የሚገኙ የአድማ ብተና ኃይሎች ከዚህ በፊት ከባድ በደል መከላከያ ሲፈጽምባቸው ነበር። ምንድነው ያደርገው? መረጃ እየሰጠ ለእነዚህ ለቅማንት ኃይሎች የሚሆን ለፋኖ ኃይሎች መረጃ በመስጠት የአድማ ብተናዎች ፊት ለፊት እንዲጋፈጡ በማድረግ መከላከያው ራሱ ከምሽግ ላይ ተቀምጦ ራሱን እየተከላከለ ማጥቃት ሳይሄድ የአድማ ብተናና የሚሊሻ ኃይሎችን ፊት ለፊት እያስበላ ቀጥሏል። ይህ ነገር ከሰሞኑ በደንብ አድርጎ የተጋለጠ ጉዳይ በመሆኑ የአድማ ብተና ኃይሎች አሁን በጠቀስኩልህ 4 እና 5 ወረዳዎች ላይ የአድማ ብተና ኃይሎች መከላከያ በአካባቢያችን እንዳይደርስ በፍጹም ከእንግዲህ በኋላ ወደኛ ከመጣ አንደኛ ከህዝብ ተገገቱ ከህዝብ ሰንሰለቱ ወጠናል። በራሳችን እየተከላከልን ከፋኖ ኃይሎችም ይሁን ከሌሎቹ ኃይሎች የሚመጣብንን ማጥቃት ራሳችን እንከላከላለን። መከላከያ ግን በአካባቢያችን እንዳይመጣ ብለው በማለት ከፍተኛ ባለስልጣናት ጀነራሎችን ጨምሮ የአማራ ክልል ፖሊስ ኮሚሽን፣ የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ጀነራሎች ጨምሮ ዛሬ በባህር ዳር ከተማ ላይ ከፍተኛ ውይይትና ጭቅጭቅ ላይ እንደሚገኙ ነው ደረሰኝ መረጃ የሚያመላክተው። በአጋጣሚ ይህ ነገር የአዳኛ ገርጫቆ ተነስተው ወደ መተማ ሲሄዱ እዚህ መቃ መገንጠያ ከተባለው ቦታ ላይ ሲደርሱ የተደመሰሱት 70 የሚሆኑ የአድማ ብተና አባላትና 80 የሚሆኑ የመከላከያ ሰራዊት አባላት በአጠቃላይ ከ155 በላይ የሚሆኑ ያገዛዙ ጥምር ጦር እንደተደመሰሰ ይታወቃል። ይሄ ነገር አንደኛውን እየኮነነ እናንተ መረጃ ሰጣችሁ ነው፣ ከዚህ በፊትም ያስታጠቃችኋቸው ከሱዳን ሂደው ሞርተርና ድሽቃ ስናይፐርና ብሬን ሲያመጡ በጀት መድባችሁ ራሳችሁ ወተታጥርቱታችሁ አሳድጋችሁ ለዚህ ያበቃችሁት እኛን እንዲመቱን ያደረጋችሁት የመከላከያ ጀነራሎች ናቸው። ኬላ ዘርግተው ገንዘብ እየቆረጡ እየቀሙ በመኪናም በግለሰብም ደረጃ በከብትም ደረጃ ዘረፋ ሲፈጽሙ እናንተ ጀነራሎች እየተካፈላችሁ ከሚዘርፉት ላይ እየተካፈላችሁ ለ2 እና ለ3 ዓመታት ኬላ ዘርግተው ምንም አይነት እርምጃ እንዳይወሰድባቸው እየተከላከላችሁ እያለ አሁን ደግሞ በእናንተና በእኛ ላይ ጥቃት ሲሰነዝሩ እናንተ ከዚህ በፊት እኛን ባስመታችሁን ምክንያት የተደረገብን በደል ስለሆነ ከእንግዲህ በኋላ ከመከላከያ እዝ ተገገት ወጠናል በማለት አብዛኛዎቹ ወደ ፋኖ ኃይሎች የተቀላቀሉ እንደሆነና ይሄ ነገር በጣም ሽብር ፈጥሮ ከበባ ለመፈጸም የአድማ ብተናውን ለማጥቃት ከፍተኛ እንቅስቃሴ እየተደረገ ነው። የመከላከያ ሰራዊቱ ከባባድና የቡድን መሳሪያዎችን ይዞ የአድማ ብተና ኃይሎች በሚገኙበት አካባቢ እንቅስቃሴ እያደረገ ነው። ነገር ግን ከዚህ በፊት በሻለቃ ደረጃ ብቻ እንዲደራጁ፣ በክፍለ ጦር እንዳይደራጁ ተንጠማጥሎ በተወሰነ የገጠር ቀበሌዎች ላይ እንዲቀመጡ ማድረግና እንዲጠቁ ማድረግ ስልታዊ የሆነ ፍጅት እንዲፈጸምባቸው ያደረገው የመከላከያ ሰራዊት ዛሬ ጥያቄ አንስተው በክፍለ ጦር ደረጃ ተደራጅተን ራሳችን እንከላከል ብለው ያቀረቡትን ጥያቄ ስላልመለሰና አሁንም ደግሞ አቅማቸው ትንሽ ነው እኛ በክፍለ ጦር ደረጃ ተደራጅተን ማጥቃት እንችላለን ብለው ቢንቀሳቀሱ ነገር ግን የአድማ ብተና ኃይሎች መክተው መልሰው የተወሰኑትን የመከላከያ ሰራዊት አባላት መጥተው ራሳቸውን ወደ ፋኖ ኃይሎች እንደቀላቀሉ ነው የደረሰን መረጃ የሚያመላክተው። ይሄ ነገር በ5 ወረዳዎች እንደዚህ ይሁን እንጂ አሁን በደቡብ ጎንደርም በሰሜን ጎንደርም በወሎም በጎጃምም ያሉ የአድማ ብተና ኃይሎች ተነጋግረው አጠቃላይ ራሳቸውን የሚከላከሉበት ሁኔታ እየፈጠሩ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በአጠቃላይ በአማራ ክልል ክረምቱ ገብቷል። እንግዲህ የጀነራሎችም የክልሉ ኮሚኒኬሽን ኃላፊዎችም የክልሉ ባለስልጣናትም የፌዴራል ኮሚኒኬሽን ኃላፊውም አጠቃላይ የመንግስት ከፍተኛ ባለስልጣኖች በአማራ ክልል ክረምቱ ከመግባቱ በፊት ጦርነቱን ጨርሰን ለክልሉ ጸጥታ ዘርፍ እናስረክባለን ብሎ ባለው መሰረት ምንም አይነት አንዲትን ቀበሌ ወደፊት ሳይሄድ እንዲያውም በአንዳንድ ቦታዎች ላይ ለምሳሌ በዳንግላ ከተማ የሚገኘው ትልቁ ወታደራዊ ካምፕ ተጠቅቶ በርካታ የሰራዊቱ አባላት ተደምስሰው ካምፑን 3 የምሽጎችን ደርምሰው ወደ ከተማዋ በመግባት በከተማዋ ላይ የሚገኙ ተደብቀው የሚገኙ የመከላከያ ኃይሎችን በመምታትና በመማረክ ወደ ማዘዣ ጣቢያቸው እንደተመለሱና በአጠቃላይ ግን ፈጥ ያለ ድል እንዳላገኘ ይባስ ብሎ ራሱ እየተጠቃ ወደ ኋላ እያፈገፈገ እንደሆነና አሁን ክረምቱ ሲመጣም ከፍተኛ የሆነ ማጥቃት እንደሚፈጸምበት ነው መገመት የሚቻለው።